ሶ ጋይስ በዛሬው ቪዲዮ የመጣሁት ምንድነው ማለት በቃ ስፔሻሊ ግቢ ያላችሁ ተማሪዎች ማለት ነው በጣም ለብዙ ጊዜ አነባችሁ ኦር ሳምቲንግ በጣም ብዙ ሞጁሎችን ስታገላጡ ኖራችሁ ጀስት ምንም እንዳልገባችሁ ነው የሚሰማችሁ። ምን ለማለት ፈልጌ መሰላችሁ? ለምሳሌ 2 ሰዓት ወር 3 ሰዓት ካነበባችሁ በኋላ በቃ ባዶ ናችሁ ልበላችሁ። እሱ ምንድነው ያጠናናችሁ ዘዴ ነው ማለት ነው። ምንም ስፔሻሊ ለምሳሌ የቴክ ተማሪ ሆናችሁ ማለት ነው በሶሻል ሚዲያ አፌክት ትሆናላችሁ። ለምሳሌ በጎን ኦር ቲክቶክ ኦር ሳምቲንግ ፌስቡክ ኦር ቴሌግራም ከፍታችሁ እሱን እያያችሁ ሀሳባችሁ ይሰረቃል ማለት ነው። ሶ ፋሚሊ ምን ልላችሁ ነው፣ በጣም በሶሻል ሚዲያ አዲክቲቭ የምትሆኑ ተማሪዎች ማለት ነው በቃ ለ2 ሰዓት ኦር ሳምቲንግ ለ3 ሰዓት በጣም ይረብሽና የምትሉት የሶሻል ሚዲያ አፕ ከስልካችሁ ኢንአክቲቭ አድርጉ ስለተወሰነ ሰዓት። ከፈለጋችሁ ፋይናል እስኪያልፍ ለ2 ሳምንት ኦር ሳምቲንግ ፖዝ አድርጉት ማለት ነው። ምንም ለምሳሌ ቲክታክ ላይ ወጣችሁ ኦር ፌስቡክ ላይ ወጣችሁ የሆነ ኮንተንት ማሰሩ ከሆነ ሶሻል ሚዲያ ስክሮል በማድረግ ጊዜያችሁን ማባከን የለባችሁም ብዬ ነው ማስበው። እና ፋሚሊያንስ ምን ልላችሁ ነው፣ በዚህ መልኩ ኢፌክቲቭ ሁናችሁ ኦር ሳምቲንግ ሌላ ነገር ሳይረብሻችሁ ለማጥራትና ለማንበብ አንደኛ አክቲቭ ለርኒንግ ኦር አክቲቭ ሪዲንግ መጠቀም አለባችሁ። እናንተ የምትጠቀሙት ፓሲቭ ሪዲንግ ነው። ፓሲቭ ሪዲንግ ማለት ምን ማለት ነው? ለምሳሌ ትኩረታችሁን ኦር ሳምቲንግ የሆነ ሰጣችሁ ለ2 ሰዓት ኦር ለ3 ሰዓት እያነበባችሁ ነው ልበላችሁ። ግን ምንድነው ፓሲቭ ሪዲንግ ነው የምትጠቀሙበት ያልኩት መንገድ ምንድነው? ቴክኖሎጂን አትጠቀሙ ኦር ሳምቲንግ ዲጂታል ኖትቡክ አትይዙ ምናምን እንደዛ አይነት ነገር ይፈጠርና ከ2 ሰዓት ኦር ከ3 ሰዓት ቆይታችሁ በኋላ ምንም ባዶ ናችሁ ማለት ነው። ሰው ምን ልላችሁ ነው፣ ቴክን ተጠቅማችሁ ቴክኖሎጂን ተጠቅማችሁ በጣም ብዙ ቴክኖሎጂዎች አሉ። ለምሳሌ ምን አለ መሰላችሁ? ይህን ተቀምጬ ነው ማሳያችሁ ፋሚሊያንስ ማለት ነው። ተቀምጬ ነው ማሳያችሁ ያልኩት ምንድነው በጣም እነዚህ አሪፍ ቴክኖሎጂዎችን እንደዚህ ቆሜ መናገር ስለማልችል ማለት ነው። ስፔሻሊ ለኢትዮጵያኖች በጣም እነዚህ ቴክኖሎጂዎች ወሳኝ ነገር ስለሆኑ ተቀምጬ ብነግራችሁ ይሻላል ብዬ ነው። ሶ ጋይስ ለዩኒቨርሲቲ ተማሪዎች ኦር ግቢ ላላችሁ ተማሪዎች ብቻ አይደለም ቴክን ተጠቅማችሁ እንዴት ኤፌክቲቭ የሆነ ግሬድ ኦር ሳምቲንግ ማንዳት እንደምትችሉ ማሳየት አዘሁል ስቱደንት ለሆናችሁ ከታች ምንድነው ሃይ ስኩል ቱ ፕሪፓራቶሪ ኦር ሳምቲንግ ግቢ ላላችሁ ለፍሬሽ ተማሪዎችም ለግራጁዌትም ኦር ሳምቲንግ በቃ ሰርዲር ሁላችሁን ያጠቃለለ ነው ማለት ነው። ሶ እና ፋሚሊያንስ ወደ አንደኛውና ወደ ዋነኛው ቴክኖሎጂ ስንሄድ ኖሽን ኤአይ ነው ማለት ነው። ሶ ኖሽን ኤአይ ምንድነው? ዶክመንቶችን፣ ፋይሎችን፣ ኢሜጆችን፣ ስክሪንሻቶችን ይቀበላል። እነዛን ዶክመንቶች ተቀብሎ ምንድነው እናንተ አሪፍ ፕሮምፕት ተጻፋችሁለት አሪፍ አውትፑት ይሰጣችኋል ማለት ነው። በደንብ ካዘዛችሁት የሆነ አውትፑት አዝ ኤ ቲቸር ኦር አዝ ኤ ስቱደንት ኦር አዝ ኤ ፍሬንድ ሆኖ ያስረዳችኋል ማለት ነው። ሶ እና ጋይስ ምንድነው ኖሽን ኤአይ በጣም አሪፍ ቴክኖሎጂ ነው፣ ተጠቀሙበት። ሰው ምንድነው ፋይል አፕሎድ ኢሜጅ አፕሎድ ታደርጋላችሁ። እነሱ ሙሉ ለምሳሌ ኮንተንት ለምሳሌ የሆነ ኮንተንት ኢቭን ኢፍ ኮንተንት ክሬት ለማድረግም ይጠቅማል ማለት ነው፣ አይደለም ለሪዲንግ ማለት ነው። ሶ ኖትቡክ ኤሌሜንት ተጠቀሙበት። ሁለተኛውና ዋነኛው ስኔ ደግሞ ምን አለ መሰላችሁ፣ ከጎግል ጀሚኒ በፊት ዋነኛው ማጠቃለያችን የሚሆነው ጎግል ጀሚኒ ነው። ከጎግል ጀሚኒ በፊት ግን ኖትቡክ ኤልኤም ይባላል። ኖትቡክ ኤልኤም ምንድነው የሚያደርገው? ለምሳሌ 200 ፔጅ ኦር ሳምቲንግ 150 ፔጅ 100 ፔጅ ያለው ፓወርፖይንት ኦር ዶክመንት ብትሰጡት ያን ዶክመንት ፕሪሳይዝ በሆነ መልኩ ፈተና የትኛው ይካተታል ኦር ሳምቲንግ በምን አይነት መንገድ ፈተና ሊያተኩር ይችላል የሚለውን ጀስት አዝ ኤ ፍሬንድ ኦር አዝ ኤ ቲቸር ኦር አዝ በቃ ፍሬንድሊ እንደራሳችሁ ተረድቶ ማለት ነው ፕሪሳይዝ በሆነ መልኩ ለምሳሌ የ100 ብትሰጡት የ20 ኦር የ30 ሾርት ኖት አውጥቶ ጀስት ፕሪሳይዝ ሎጂካል ክሪቲካል የሆኑ ነገሮችን ፈተና የሚመጡ ነገሮችን አጠቃሎ ይሰጣችኋል ማለት ነው። እና ኖትቡክ ኤልኤም ያው እንደ ኖሽን ኤአይ በጣም ማለት ፋይሎችንም አፕሎድ ያደርጋል ጀስት አታች የሚያደርጋት ስክሪንሻቶችን ምናምን ሁሉችን ነገር ይቀበላል። ግን ኖትቡክ ኤልኤም ከኖሽን ኤአይ የሚለይበት ምንድነው? በጣም ዩዘር ፍሬንድሊ ነው። ዩዘር ፍሬንድሊ ነው ስል ምንድነው? ላጠቃቀም በጣም ኢዚ ፒዚ ነው። የሚሰጣችሁ ምላሽም እናንተ አሪፍ ፕሮምፕት ከሰጣችሁት በጣም አሪፍ ነገር ነው የሚሰጣችሁ። ሶ ዋናኛውና ደግሞ በጣም ግልጽ የሆነው ስፔሻሊ ለኢትዮጵያን ተማሪዎች በጣም ግልጽ የሆነው ቴክኖሎጂ ማን ይመስላችኋል? ጎግል ጀሚኒ ነው ማለት ነው። ጎግል ጀሚኒ እንግዲህ በጣም ልዩ የሚያደርጉት ፊቸሮች ምንድነው? ስፔሻሊ በኢትዮጵያ ቋንቋ ነው የሰለጠነው የሚገርማቸው ማለት ነው። ሶ ኢን አማሪክ በቃ አማሪክ ሳይቀር ማለት ነው። ጀስት ለምሳሌ ምንድነው ለምን የአማርኛ እንግሊዘኛ አጽፍለት የአማርኛ እንግሊዘኛ ስላችሁ ምንድነው እኔ ለምን እንደዚህ ሆንኩኝ ማለት እኔ ለምን ውጤት አላመጣውም ብላችሁ ለምሳሌ
በእንግሊዝ ማለት ነው በጽፉለት እሱ በአማርኛ ይረዳቸዋል ማለት ነው። ሶ በጣም ቴክኖሎጂ እስከዚህ ድረስ ነው ማለት ነው ትሬን የተደረገው። በቃ ሶ ኤአይን ቴክኖሎጂን ብትጠቀሙበት ስፔሻሊ የኢትዮጵያ ተማሪዎች በጣም ኤፌክቲቭ ይሆናላችሁ። አይደለም ለሪዲንግ በቃ ሙሉ ለህይወታችሁ ራሱ የሚጠቅም ፊቸር አለው ነው የምላችሁ። ሶ ጉግል ጀሚኒ ምንድነው እንግዲህ ጀስት እንደ ኖትብኬሌም እንደ ኖሽን ኤአይ ፋይሎችን አታች አድርጋ ይቀበላል፣ ስክሪንሻቶችን ምናምን። ግን ይሄ ልዩ የሚያደርገው ምንድነው በአማሪክ ላንጉጅ ነው የሰለጠነው። አማሪክ ላንጉጅን ትራንስሌት ያደርጋል ማለት ነው፣ አክሴፕት ያደርጋል፣ ይረዳል። ሶ ይህ ለኢትዮጵያኖች በጣም ትልቅ ቻንስ ነው። ፋሚሊያን እሱ ይህን ተጠቀሙበት፣ የምር ነው የምላችሁ። ቴክኖሎጂ እናንተን አይጠቀምባችሁ፣ እናንተ ቴክኖሎጂን ተጠቀሙበት እንጂ ቴክኖሎጂ እናንተን አይጠቀምባችሁ ባይነኝ። ሶ ፋሚሊያንስ ምንድን ነው እነዚህና መሰል ቴክኖሎጂዎችን ተጠቅመን ራሳችን ኤፌክቲቭ የሆነ ውጤት ማምጣት እንችላለን ብዬ ነው ማስበው። ሶ እንደዚህና መሰል የመሰሉ የቴክ ቲፖች እንዲሰራላችሁ ቪዲዮን መጀመሪያ ቤቱን ሰብስክራይብ ካደረጋችሁ ቤቱን ሰብስክራይብ አድርጉ። ከዛ ሲቀጥል ቪዲዮንም ላይክ አድርጉት፣ ሼር አድርጉት። ይጠቅማል ብላችሁ ላሰባችሁት ፍሬንድ ሼር አድርጉለት። ሶ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ኖቲፊኬሽን ምልክቱን ኦን አድርጉት፣ አዲስ ቪዲዮ ሲለቀቅ እንዲደርሳችሁ። ሶ እና ጋይስ እንደዚህና መሰል የቴክ ቲፖች እንዲሰራላችሁ የምትፈልጉ ከሆነ ኮመንት ሴክሽን ላይ አሳውቁኝ። ይመቻችሁ። ሰብስክራይብ እያደረጋችሁ ባይ ባይ።